በተለያየ ነገር ችግር ውስጥ ያላችሁ ሰዎች ሁሉ የሆነ ነገር ኮንትሮል አድርጎኛል፣ የሆነ ነገር ገዝቶኛል፣ ከኔ በላይ ነው ብላችሁ ያሰባችሁት ይህ የሃይማኖት አስተሳሰብ ነው፣ የሃይማኖት አቲቲዩድ ነው። ለመነሳት ካሰባችሁ መቃብር ፈንቅላችሁ መነሳት ትችላላችሁ። ሰላም ሰላም፣ እንዴት ናችሁ? ፓስተር ሮን ነኝ ከሮን ፖድካስት። ዛሬም በባለፈው ከተማርናቸው ከሰው ልጆች ነፃነት እና ከእግዚአብሔር ባህሪ አንጻር ያለንን የእኛንና የእግዚአብሔርን ኃላፊነት በትክክል እንድናውቅ ከዛም ደግሞ ያንን ደግሞ በትክክል የእግዚአብሔርን አሰራር የእኛንም ኃላፊነት የእግዚአብሔርንም ኃላፊነት በመገንዘብ እምነታችንን ትክክል በሆነው እውነት ላይ እንድንመሰርት የሚያግዙን ሐሳቦችን ሼር እያደረግን ነበረ። ዛሬም ደግሞ የሰው ልጆችን እግዚአብሔር አባት ነፃ ፈቃድ ሰጥቶ የወለደበትና የፈጠረበት ዋናው ምክንያት እንድናወራ ፈልጋለሁ። ሁልጊዜ ሰዎች እግዚአብሔር አምላክ ሰዎችን የፈጠረው ለስቃይ ነው፣ ለውድቀት ነው፣ ከእንደገና ለብዙ አይነት መከራ ነው እና እንደዚህ እሱ ፈጥሮን በምድር ላይ ይህንን አይነት ችግር፣ ይህንን አይነት መከራ፣ ይህንን አይነት ጉስቁልና እንድንኖር አስቦን የፈጠረን ወይስ ስለኛ አይገደውም ወይም ስለ ሰው ልጆች ሳያስቡም ብለን እናስባለን። ይህንን መከራ እኛ በግል በሕይወታችን ባይደርስብን ግን በምድር ላይ ልክ እንደኛ ሰው የሆኑ በእግዚአብሔር አምሳል የተፈጠሩ ሰዎች፣ ሕፃናቶች፣ ሰዎች፣ ብዙ ሰዎች ብዙ አይነት መከራን በምድር ላይ ያሳልፋሉ። እኛ ባይደርስብን የሰዎች ጭንቀት ራሱ የእኛ ጭንቀት ሆኖ ለእኛም ፔን ነው፣ ለእኛም ሐዘን ነው እና በእርግጥ ይሄ ሁላ በሰው ልጆች ሁሉ ላይ በጦርነቱም በራቡም በበሽታውም በሁሉም የሚሄደው ችግሮች ሁሉ ምንጭ ምንድን ነው የሚለውን ነገር ሁላችንም እንድናስብ ፈልጋለሁ እና ዛሬ እግዚአብሔር አምላካችን የሰው ልጆችን በዘፍጥረት ምዕራፍ 1 ላይ ሲፈጥር ከፈጠረበት ሐሳብ ተነስተን ስናይ እግዚአብሔርም እንደዚህ አለ፣ ሰዎችን ሁሉ በምድር ላይ እንዲገዙ፣ እንዲያስተዳድሩ፣ እንዲጠብቁ፣ እንዲያለሙ እግዚአብሔር የፈጠረውን አገዛዝ የፈጠረበትን ዓላማ በወለዳቸው ልጆች በኩል በዚህ በሚታየው ዓለም ያንን ኪንግደም ያንን መንግስት ለማብዛት የሱን አይነት መልክና ባህሪ ያላቸውን ሰዎች ወልዶ ኪንግደሙን ኤክስቴንድ እንዳደረገ እናያለን ማለት ነው። ስለዚህ ሰው ልጆችን እግዚአብሔር ሲፈጥራቸው ከባህሪው አካፍሎ ስለፈጠራቸው በእግዚአብሔር ባህሪ ውስጥ አንድ ፍቅር እንዳለ፣ ጽድቅ እንዳለ፣ ታማኝነት እንዳለ፣ ብዙ የእግዚአብሔር መልካም ባህሪዎች እንደተካፈለ እንዲሁም ደግሞ እግዚአብሔር ሉዓላዊ ነፃ ፈጣሪ ስለሆነ የነፃ ፍቃድ ሁሉ አባት ስለሆነ ስለዚህ እግዚአብሔር ከዚህ ነፃ ፍቃድ ባህሪውም የሰው ልጆችን ምን አድርጓቸዋል? አካፍሏቸዋል እና የተፈጠረን ሰው በእግዚአብሔር ሕይወትን ከሱ ብናገኝም ከሱ የመነጨን ከሱ የተወለድን ብንሆንም በራሳችን ደግሞ ሕይወት እንዲኖረን ሕይወትን ደግሞ ለእኛ አሳልፎ እንደሰጠን የእግዚአብሔር ቃል ይናገራል። ከዛ የተሰጠንን ሕይወት ወይም የተሰጠንን ላይፍ እኛ እሱ እንደ ማሽን ተቆጣጥሮን ወደዚህ ስንሄድ ወደዚህ፣ ወደዛ ስንሄድ ወደዛ ያደረገ እኛን እንደ ማሽን እንደ ፈረስ የሚገፋ እና የሚጋልብ አምላክ ሳይሆን ከፈጠረን ከወለደን በኋላ ከዚህ በኋላ እኔን በፍቃዳችሁ ከእንደገና በራሳችሁ መሻት በራሳችሁ ፍቃድ የምትከተሉኝ የምትወዱኝ አባት ነው ብሎ እግዚአብሔር ነፃ ፍቃድን ምን አድርጎናል? ሰጥቶናል። ለምን እኛ ጉዑዝ ወይም ደግሞ ፀሐይ ወይም ጨረቃ ወይም ደግሞ ፈረስ ወይም ደግሞ ሳር አይደለንም። በእግዚአብሔር አምሳል የተፈጠረን ስለሆነን ሁላችንም የነፃ ፍቃድ ባለቤት ሰዎች ነን። ይህ ነፃን ፍቃድ ደግሞ አለን ማለት በራሳችን ሁሉን ነገሮች ሁሉ አውቀን ተምረን ተረድተን የተረዳነውን ነገር የመወሰን የማድረግ ፍሪደሙ እኛ ጋር አለን ማለት ነው እና የሰው ልጆችን እግዚአብሔር በፍቅር ከወለደ በኋላ የሚቀጥለው ሕይወታቸው በምን አይነት መንገድ እንደሚሄድ ያስተምራቸዋል፣ ይመራቸዋል። ከእንደገናም ደግሞ ሐሳቡን ሼር ያደርጋቸዋል። ከዛ የተማርከውን የሰማኸውን ያየኸውን ከእግዚአብሔር የተቀበልከውን ነገር ደግሞ በራስህ ነፃ ፍቃድ ተነስተ ራስህ ላይ ትወስናለህ። ስለዚህ የሰማኸውን ነገር አምኖ መራመድ፣ የሰማኸውን ነገር አውቆ ማድረግ የሰው ልጆች ስልጣንና ይሄ ነው ማለትና የሰው ልጆች እግዚአብሔርን
በእውቀት ከሱ ጋር ተጣብቀው ከእውቀት ከሱ እየተማሩ ከዛ በኋላ የተማሩትን ያወቁትን ነገር ደግሞ እንዲያደርጉ ነፃ ፍቃድ ሰጥቷቸዋል። ስለዚህ እዛ ፍጥረት ላይ ዘፍጥረት መጽሐፍ ላይ ስትናገሩ እግዚአብሔር አዳምን በኤደን ገነት ሲያስቀምጠው ሊቆጣጠረው ኮንትሮል ሊያደርገው ሳይሆን ሊመራው ነው እግዚአብሔር ያስቀምጠው እና ይህንን ነገሮች ሁሉ የሚጠቅምህን ነገሮች ሁሉ ይናቸው፣ የሚጎዳ መስመሮች ደግሞ እነዚህ ናቸው። ስለዚህ እኔ ምልህን እኔ እንደ አባት እንደ ወላጅ የሚጠቅምህ ይህ ነው፣ መንገዱ ይህ ነው። ከዛ በኋላ የሚቀጥለው ዲሲሽን ኢሳፕቱዩ ያንተ ነው ብሎ እግዚአብሔር ነገረው ማለት ነው። ከዛ እግዚአብሔርን ሰምቶ ያለውን ነገር አድርጎ መልካምን ውጤት ማግኘት ይችላል። ከንዘጋም ደግሞ የተባለውን የሰማውን ነገር ደግሞ ከእግዚአብሔር ራሱ ከፈጣሪ ከወላጁ ሰምቶ እምቢ የማለት አለማድረግ ስልጣን እሱ ጋር ነው ማለት ነው። እና ከዛም በኋላ እግዚአብሔርን ሰማ። ሰዎች ከእግዚአብሔር ብቻ ልማር እንጂ እግዚአብሔር ጋር ለመውደቅ ሰው ብቻ ወይ ደግሞ ሰው አስተማሪ ስለሆነ ከእግዚአብሔር ጋር ስለማናየው አይደለም። እግዚአብሔር ፊትም እያለን በእግዚአብሔር ፊትም የነገረን ነገር እምቢ የማለት ነፃነት አለን ማለት ነው። እና በዘፍጥረት ምዕራፍ 1 ላይ ሰይጣንም የለም በኤደን ገነት ውስጥ። ነገር ግን ምንድነው ገና እግዚአብሔር ብቻ የነገረውን ሰምቶ ከእግዚአብሔር የተማሩትን ነገር ሰምቶ እምቢ ያሉ ሰዎች ናቸው። አሳሳች የለም፣ ሌላ ሰው የለም፣ ማንም የለም። እነሱና እግዚአብሔር አዳምና ሔዋን ናቸው ከእግዚአብሔር ጋር የሰሙት ማለት ነው። ያም ከእግዚአብሔር የሰሙትን ነገሮች ሁሉ እምቢ ማለት ፍሪደም አላቸው ማለት ነው። እና እናንተም ዛሬ እኔ ስለሰበኳችሁ መላእክት ስለሰበኳችሁ ሌላ ሰዎች ስለሰበኳችሁ ድንቅ ሰዎች ስለሰበኳችሁ ምናምን አይደለም ማለት ነው። ለመውደቅ ምንም እምቢ ለማለት በማንም ሰው ፊት ፍሪደም አላችሁ። እግዚአብሔር መጥቶ ቢነግረን እምቢ የማለቱ ነፃነት አለን ማለት ነው። እና እግዚአብሔር ከፈጠረን በኋላ እጃችን ጠምዝዞ የምንፈልገውን ነገር እንዲያደርግ ማድረግ አይችልም። ባህሪው አይፈቅድለትም። ለምን? የሰጠን ወይም የወለደን የፈጠረን ፍቃድ እሱ ከሰጠን በኋላ ተቃራኒ ሆኖ አይሰራም። እግዚአብሔር ለሰጠን ላደረገልን ለሰጠን ነቸር ደግሞ ተገዢ ነው። እሱ ቃሉን አክባሪ ነው። ባህሪውን ሳይለዋውጥ ሁል ጊዜ የሚኖር አምላክ አንዴ ከሰጠ በኋላ ለዘላለም የሚጸና ነው፣ አይቀየርም። እና ዛሬም በዚህ ቦታ ላይ ኢየሱስ ክርስቶስ ደግሞ ያለውን ነገር አስታውሱ። እኔ የወይን ግንድ ነኝ አለ። የወይን ግንድ ነኝ አለ፣ በእኔ ላይ የማያፈራው አለማት። ስለዚህ በሱ ላይ አብራችሁ ተጣብቃችሁ ከሱ ጋር ሆናችሁ አለማፍራትም ድረስ የመድረስ አቅም አለን ማለት ነው። ግን የሚያፈራውን ደግሞ እያለ ይንከባከባል። እና እግዚአብሔር አታፈሩም ከኔ ጋር ሆናችሁ ብሎ ደግሞ ቆርጦ ይጥናል ማለት አይደለም። እንዳናፈራ እኛ ፍሬያማ እንዳንሆን የሚያደርጉንም መጥፎ ነገሮችን ይገርዘልናል እንጂ እኛን አቮይድ አያደርገንም። ለምን? እሱ መጨረሻ የእሱ ልጆች እንደሆንን ስለሚያውቅ ማለት ነው። እና በሕይወታችን ላይ ጎጂ የሆነውን ነገር የማይጠቅመንን ነገር እሱ የሚያስብልን ነገር እንዳንኖር እንዳንሄድ የሚያደርገንን እውቀትን እንዳይጎለን እውቀትን ይሰጠናል። ከዛ ከውስጣችን ደግሞ እሱ ያልነገረንን ነገሮች ሁሉ እንድናስወግድ እሱ ከቃሉ የተነሳ ከመንፈሱ የተነሳ ያስተምረናል። እና በሕይወታችሁ ላይ በማንኛውም ሰው የሚራበውም የሚደባደበውም በጦርነትም በበሽታም በማንኛውም አይነት መንገድ በሕይወታችን ላይ የምናሳልፈው ከራሳችን ውሳኔ እንደሆነ ማወቅ አለባችሁ። በማን? በሰይጣንም አልመጣም፣ ከእግዚአብሔርም አልመጣም፣ በሰውም አልመጣም። እኛ ብናውቅም ባናውቅም ፈቃዳችን ይሰራል። አውቀንም ይሰራል፣ ባናውቅም ይሰራል። ኔቸራችን ስለሆነ እና ስላላወቃችሁ ፈቃዳችሁ አይሰራል ማለት አይደለም። ከዛ የማትፈልጉትን ነገር ደግሞ እንዴት ነው የመረጥኩት ብላችሁ ኮንሽስ ሆናችሁ ባትመርጡም በማታዩትና በምተኙበት ጊዜ ራሳችን በማናስተውል ስለ ራሳችን ንቁ ባልነበረ ጊዜ አንደኛው አለመንቃት ማለት ነው። በሌላ ችግር ነው የምትቸገረው፣ በሰይጣን ነው የምትቸገረው፣ በእግዚአብሔር ነው የምጎዳው፣ በሰው ነው የምጎዳው የሚል ያለማስተዋል እንቅልፍ አለ ማለት ነው። በዚህ እንቅልፍ ውስጥ ቁጭ ብለን ሰይጣን የማይገባውን ሐሳብ በውስጣችን ይዘራል። ከዛ ያንን ዘር ደግሞ ተነስተን በውስጣችን መብቀሉ አናውቅም እናደርገዋለን። ለምን? ከኛው ልብ ውስጥ በቅሎ ከኛው ሐሳብ ጋር ተዋህዶ ስላደረግነው ስንማር ስላላወቅን በእንደዚህ አይነት ተሸፍነን እንዳልኳችሁ ቅድም ሰው ነው የሚያደርግብኝ፣ ሰይጣን ነው የሚያደርገው፣ እግዚአብሔር ነው ያሸገረኝ፣ እኔ አይደለሁም፣ እኔማ ጥሩ ነበር የምፈልገው፣ ስለዚህ ስሳሳት እኔ አይደለሁም ሰንበዲ ነው ያሳሳተኝ የሚል አለማስተዋል ወይም ደግሞ አይምሮ መሸፈን አለ ማለት ነው። ከዛ ይሄንን ነገር ግን ከራሳችን ተደስተን ነው የምናደርገው እና ሁሉንም ልደህይም ጥሩ ልሁንም ገነትም ልገኝ
ሲኦልም ልገኝ ከኔ ዲሲሽን ነው ያገኘሁት፣ ከኔ ውሳኔ ነው ያገኘሁት። ገነት ወይም ከሱ ጋር እንደሆንም ካስፈለገው እግዚአብሔር እጁን ጠምዝዞ ከኔ ጋር ከሱ ጋር አጣብቀኝ፣ እጄን ጎትቶ ሄቨን አይወስደኝም። ካለውበት ከራኩበት ከሄድኩበት ስፍራ መጥቶ ድምፁን ያሰማኛል። ድምፁን ሰምቼ ይህ አባቴ ድምፅ ነው ብዬ ካለውበት ተነስቼ ወደ እሱ ጋር ስመጣ ያገለግለኛል፣ ያጥበኛል፣ ይቀይረኛል፣ መልካም የሆነውን ነገር እንዳውቅ ያደርገኛል። ከዛ ያ እውቀት ደግሞ በረከት ይሆንልኛል፣ ህይወት ይሆንልኛል። እንዲሁም ደግሞ ከሱ ጋር ደግሞ ዛሬ ተመሬ ህይወት የሆነውን ነገር የተቀበልኩት ደግሞ በተመሳሳይ ደግሞ ክፉን ድምፅ ሰማለሁ፣ ከሰው ሰማለሁ፣ ከጠላት ሰማለሁ፣ ከተለያየ ነገር ሰማለሁ። ከዛ ያንን ደግሞ ሰምቼ ተነስቼ ከአባቴ ፊት ተነስቼ በሩን ከፍቼ በወጣ ምንም አይለኝም። ምክንያቱም መሄድም በሩን ከፍቼ መውጣትም ስልጣን አለኝ፣ ተመልሼ መምጣትም ስልጣን አለኝ ማለት ነው። የጠፋውን ልጅን ምሳሌ ላንገር። በአባታቸው ቤት እየኖሩ ያለ አንድ ቀን ተነሳና አባቴ ድርሻዬን ስጠኝ ልሂድ አለ ማለት ነው። እዚህ እግዚአብሔር አረ እጅን ጠምዞ በሩ ዝጉት አለ ማለት ነው። እሱ የነፃ ፈቃድ አምላክ ስለሆነ የፈለከውን ነገር ታደርግ ዘንድ ሰጥቷል ማለት ነው። በሩ ከፍቶ የሚሄድ ስልጣን አንተ ጋር ነው። አይገደውም ወይ አያስበውም ወይ? ምንም ችግር የለም። ምክንያቱም እግዚአብሔር አምላክ የሚገደው ወይም የሚያስበው አንተን ደብድቦ በመያዝ አይደለም ማለት ነው። የምትመለስበትን እንዴት እንደሆነ ኔቸርን ያውቃል ማለት ነው። እና ኔቸራችንን ስለሚያውቅ የፈጠረንን ነገር ስለሚያውቅ ሰው ልጆቹን ሁሉ እሱን ለመስማት ዝግምተኛ ስለሆኑ ሩቅ ስለሆኑ ነው ዓለም ላይ ዛሬ የምታዩቸው ችግርና መከራ ይመጥሉ ሰው ከእግዚአብሔር ውጭ ሰምቶ በሚታዘዘው በሚያደርገው ክፉ የሆነ ዕውቀት የሚመነጩ የሚገኙ ችግሮች ናቸው ማለት ነው። እና ዛሬም ወደ ምድር ላይ እግዚአብሔር ከኔቸራችን ውጭ ተቃራኒ ሆኖ ስለማያድነን ወደዚህ ዓለም ላይ ብርሃን ሆኖ መጣ። ከእንደገና ደግሞ እረኛ ሆኖ መጣ። እረኛ ሆኖ ድምፄን ለበጎቼ ለፈጠርኳቸው ለወለድኳቸው ሰዎች ኢንዲቪጁዋሊ እያንዳንዳችን ካለንበት ስፍራ ላይ እንዲያነቃን ድምፅን ይዞ መጣ። ሊያስተምረን መጣ። ከዛ እሺ ብትሉ ከእንደገና ሰምታችሁ ብትታዘዙ እሱ ወዳላችሁ ነገር ብትመጡ እና እሱ ያለን ነገሮች ሁሉ መኖር ስንጀምር እኛ ተጠቅመን ለቤተሰብ ጠቃሚ እንሆናለን፣ ለምድር ጠቃሚ እንሆናለን ማለት ነው። እና የሰው ልጆች በዚህ ዓለም ላይ ስትኖሩ እግዚአብሔር ጋር የመጣበቅም እምቢ የማለትም እስከ ዘላለም ይህ ፍሪደም አንተ ጋር እኔ ጋር አለ። እና በሕይወታችን ውስጥ እግዚአብሔር የሆነ ነገር አድርጎ ይለውጠኛል እኔ ሳልፈቅድ እኔ ሳላምን በር ሰባብሮ እኔን የሆነ ነገር ያደርግልኛል ብላችሁ የምታስቡ ሰዎች ይህ የሞኝነት እምነት ነው። ፈጽሞ ሊሆን አይችልም። ነገር ግን እንገራችሁ እግዚአብሔርን እየጠበቃችሁ ሌላ ነገር ሳታደርጉ አትኖሩም ማለት አይደለም። የገባችሁን ከዓለም ከዚህ ዓለም የሰበሰባችሁትን የማይጠቅመንን ክፉ ነገርን በየቀኑ እያደረግን ነው። እያለቀስን ነው። ተስፋ እየቆረጥን ነው። ግራ እየተጋባን ነው። እየታመምን ነው። እየደህየን ነው። እነዚህ መታመም፣ መደየት፣ መቸገሮች ሁሉ እኛ ህይወት ውስጥ ገብቶ ካሉ ክፉ ዕውቀቶች የሚመነጩ ናቸው፣ የሚመጡ ሪዛልት ናቸው። ስለዚህ መጥፎውን ሪዛልት ግን መኖራችን ማንም ሊያቆመን አይችልም። ከዚህ እኛው በረዛ ህይወታችን የራሳችንን ጉዞ የራሳችንን መንገድ እያበላሸን እያጠፋን ግን በሆነ ሰው እንደምንጠፋ በሆነ ሰው ደግሞ እንደምንቸገር አሳበን እኛ ተኝተናል። አንቺ እኔ የምትተኛ ንቃ። ዛሬ ህይወታችሁን ለመለወጥ የሚያስችላችሁን እርምጃ ወደ እውነት ጆሮቻችሁንና ፊታችሁን ዞር እንድታረጉ አይናችሁን እንድታነሱ እጋብዛችኋለሁ። የምትድኑበት ነፃ የምትወጣበት ወደ በረከት የምትቀየርበት ድንቅ ጊፍት ስጦታዎቻችሁ በእጃችሁ ናቸው። ይህንን ነገር ወደ ልባችሁ አቅርቡ። ከዛ በኋላ የሚቀጥለው ከፍ ያለውን ህይወት መኖር የምትችሉበትን ከፍታ መርገጥ ትችላላችሁ። በምሳሌ ምዕራፍ 19 ላይ እንደዚህ የሚል ቃል አለ። ሰው ባለማወቁ ወይም በተላላልነቱ ባለማወቁ ምክንያት የገዛ ህይወቱን ምን ያደርጋል? ያበላሻል። ተመልሶ ግን እግዚአብሔርን ምን ያደርጋል? ያማርራል ይላል ማለት ነው። አያችሁ፣ የኛ አለማወቅ የኛ ከእግዚአብሔር ቃል መራቃችን ብዙ ላይፋችንን ዲስትራክት ያደርጋል፣ ያደህያል፣ ያጎሳቁላል፣ የበታች ያደርጋል። ግን ምንድነው ብሌሙን እኛ አንወስድም፣ ችግሩ እኛ አንወስድም። ይህንን ወይ እግዚአብሔር ነው ያደረገብኝ፣ ወይ ክፉ ሰው ነው ያደረገብኝ፣ ወይ መንግስት ነው ያደረገብኝ፣ ወይ አገር ነው ያደረገብኝ፣ ወይ ደግሞ ሰይጣን ነው ያደረገብን ብለን ሽፍት ስለምናደርግ መዳናችን የዘገየው በዚህ ምክንያት ነው። ሰይጣንም ይሆን ሰውም ቢሆን ሁሉንም ነገር
ወደኔ ያቀርባሉ። ወስጄ ያንን ክፉ ነገር የራሴ አድርጌ የምቸገረው የምጎሳቆለው እኔ ነኝ። ዛሬ የጉስቁልናዬም ምንጭ እኔ ነኝ። የለውጤም ምንጭ እኔ ነኝ። ለውጤም የሚመጣው ለውጥን ላመጣበት የምችልበትን ነገር ሊሰጠኝ አምላክ ወይም መልአክ መልካም ሰው መጣ። ያንን በር ከፍቼ አስገባሁት። እኔው ተቀብየው እኔ ወደ መልካም ነገር እለወጣለሁ። እና ፕሊዝ በሃይማኖት በኩል የሚሰበኩ የሰዎችን አቅም ሪስፖንሲቢሊቲ ሊሚት የሚያደርጉ እግዚአብሔር ካልሰጣቸው ውጭ ሆናችሁ እንድታስቡ በቃ ዘገምተኛ እንድትሆኑ ፓሲቭ እንድትሆኑ የሆነ ምታት እንድትጠብቁ ከሚያደርጋችሁ ትምህርት ነፃ አውጡና እኔ ለዚህ ነገር ብቁ ነኝ። እግዚአብሔር ብቁ ያደረገኝ ደግሞ ከራሴ አይደለም፣ ሲወልደኝ ሲፈጥረኝ ራሱ በዚህ መልክ እንድገኝ ያደረገኝ እሱ ነው፣ ሁላችንም ነው። እና ዛሬ እንዲህ እንድትሉ እንደዚህ አቅም እንድናገኝ አድርጎ የፈጠረ አምላካችን እግዚአብሔር ነው። ስለዚህ ስለ ሰው ሲወራ ስለ ሰው ልጆች አቅም ሲወራ ከእግዚአብሔር ጋር እንደምንገፋፋ ብላችሁ አታስቡ። ይህንን አቅም ይህንን ችሎታ ሁሉ ከእግዚአብሔር ራሱ በፍቅሩ አማካኝነት ስለሰጠን ነው። ሌላው በጣም የሚገርመው ሰዎችን እግዚአብሔር አምላካችን ሮቦት አድርጎ ማሽን አድርጎ ያልፈጠረን እሱ የፍቅር አባት ስለሆነ ነው። ፍቅር የራሱን ቤስት ነገር የሚሰጥ ነው እንጂ ማሽን አድርጎ በእኛ ላይ ሊሰለጥን አይደለም። ነፃ አድርጎ የፈጠረን ስለወደደን ነው። እሱ የፍቅር አባት ስለሆነ ነው፣ ሰልፊሽ ስላልሆነ ነው ማለት ነው። እና ሁላችንንም በሕይወታችን ውስጥ እግዚአብሔር ፍሪ አድርጎ በፍቅር ምርጫ እንድንተሳሰብ አድርጎ ነፃ አድርጎ የፈጠረን እሱ አፍቃሪ ስለሆነ እኛን በዚህ አይነት አቅማችን እንድንኖር የሰጠን ስለሱ እና ስለዚህ ስለ ነፃ ፍቃድ ስታስቡ የእግዚአብሔርን ቸለተኝነት የእግዚአብሔር ለሰው ልጅ አለመጉደል ግድ አለማለቱና ሰውን መጥላቱ ሳይሆን ምን ያህል አፍቃሪ መሆኑን እንድታውቁ ያስፈልጋል። ስለዚህ ነፃ አድርጎ ስለፈጠርከኝ በመፈልገው ነገር ተነስቼ አንተ እንድትከተል ስፈልግ እምቢ እንድል አድርገኝ ስለፈጠርከኝ አመሰግናለሁ። እኔ እንዲህ ስለተፈጠርኩ እግዚአብሔር አመሰግናለሁ፣ ደስ ይለኛል። ስለዚህ ዛሬ እዚህ ቦታ ላይ ያለሁት አገልጋይ የሆንኩት እግዚአብሔርን ማመልከው የምከተለው የሆነ ነገር ይደርስብኛል ከሆነ ነገር እድናለሁ ብዬ ሳይሆን ስለምወደው ፈቅጄ ለሌላ ህይወቴ ላይ እንዲኖር ስለፈቀድኩ ነው። እኔ ከተለዋለሁ። ይሄም ደግሞ በእግዚአብሔር በራሱ ትምህርት ስለተማርኩኝ ከሱ ብርሃን ስላገኘው እሱ ጋር መኖር ለኔ ደስታ ስለሆነ መርጬ ነው የምከተለው። ኢየሱስ ክርስቶስ ያስተማራቸውንም ትምህርት ከኋላ የመጨረሻ በትምህርቱ ተሰናክለው በሄዱ ጊዜ ዞር ብለው ለ12ቱም ደቀ መዛሙርት እናንተስ መሄድ ትፈልጋላችሁ? ይሄ ያዘናል ለማለት ነው። ትክክለኛ ነው። አንተ ጋር ካንተ ወዴት እንሄዳለን? ላይፍ የሚባለውን ነገር ካንተ አገኝተናል። ኖ ቾይስ። ስለዚህ አንተ አባታችን ነህ፣ አንተ ህይወታችን ነህ። ከዚህ ውጭ ሞት መንገድ ነው። ሌሎቹ ግን ሄደዋል። በር አልዘጋባቸውም። አስተምሬያቸዋለሁ ተአምራት አድርጋቸው እንዳትሄዱ ብሎ በማጅግ አልሰበሰባቸውም። ኮንትሮል አላደረጋቸውም። ኃይል ግን አለው፣ ጉልበት ግን አለው። ሁሉን ነገር ማድረግ ይችላል። ግን የእግዚአብሔር ጉልበት፣ የእግዚአብሔር ኃይል፣ የእግዚአብሔር ማንኛውም የምትሉት ነገር ሁሉ ለባህሪው የተገዛ ነው። ከባህሪው ውጭ እንዲሰራ አያደርገውም። ስለዚህ ኃይሉ ከባህሪው ከፍ አይልም። ኃይሉ ጉልበቱ ሁሉ ከባህሪው በታች ነው። ስለዚህ ነው በር ከፍተህ ስትሄድበት እንደ ተሸናፊ ዝም የሚልህ ማለት ነው። ለምን? ያንተን ኔቸር ሪስፔክት ስለሚያደርግ። ግን መመለስ ወደሱ መምጣት ከፈለግ ካለህበት ጉድጓድ መውጫ የምትችለውን ጸጋና አቅም ግን ሁሌ ምን ያደርጋል? ፕሮቫይድ ያደርጋል። ልትነሳ ካሰብ የማትነሳበት ነገር የለም። እና በችግር ውስጥ በተለያየ ጉስቁልና ውስጥ በተለያየ ነገር ችግር ውስጥ ያላችሁ ሰዎች ሁሉ የሆነ ነገር ኮንትሮል አድርጎኛል፣ የሆነ ነገር ገዝቶኛል፣ ከኔ በላይ ነው ብላችሁ ያሰባችሁት ይህ የሃይማኖት አስተሳሰብ ነው፣ የሃይማኖት አቲቲዩድ ነው። ለመነሳት ካሰባችሁ መቃብር ፈንቅላችሁ መነሳት ትችላላችሁ። የሚያቅታችሁ የሚዘን ምንም ጉልበት የለም። እጅህን አንሳና ተስፋን ያዝ። እጆቻችሁን ከፍ አድርጉና እነሳለሁ በሉ። የዛን ጊዜ አምላክ ከሰማይ ያጨበጭብላችኋል። ይሄ ልጅ እቺ ልጅ ተስፋን ይዛለች እንድትነሳ እኔ ወደማስበው መልካም ወደ ነገር ልቧ ቀንቷል። ስለዚህ አሲስት ያደርጋታል፣ ብለስ ያደርጋታል። የሚያስፈልጋችሁን ሰዎች ያቀርብልናል። ለምን? ለተነሳንበት መልካም ለሆነው ነገር እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር ለምትወድቁበት፣ ለምትቸገሩበት፣ ለምትታመሙበት እግዚአብሔር ፕሮቫይድ ያደርጋል። ለምን? የሱ ዓላማ ስላልሆነ
እሱ ያንተ ፈቃድና ከዚህ ዓለም የሰማው ክፉ ትምህርት ነው። በራስ ዋጋ በራስ ኤክስፔንስ ነው ለውድቀት የምትኖረው። ግን ለመነሳት ከፈለግ አምላካችን እግዚአብሔር የሚያስፈልገንን በጎን ነገር ያቀርብልናል። You are so blessed. You are free. In Jesus' name.